አታ ተረጋግታ ታውራትም እንዴ? ሴት ልጅ አይደለች? እናንተ ወንዱን ላውራካ ነቢ ዋሲ ተበቃይ ያ ረሱላህ ሙቤች ነገር ፋፋ አድርጋት ክላስ ረፍዶብኛል። እሺ ስመለስ ቶሎ ወስደዋለሁ። ቶሎ በለልኝ እሺ። ስማተ ወይ ቦስ ቶሎ እንጫማ ስድ ተጨርስልኝ። በቃ እቺን ጨርሼ ጀምረላለሁ ቦስ። ተውተው እሱን ጣልና እኔን አዝዳልኝ። ትልቅ ጉዳይ አለብኝ። ግን እኮ ቦስ ይሄም ዝም በል። ሌላ ወሬ አልፈልግም። ስመለስ ጸርቶ ማግኘት እፈልጋለሁ። ጨረስክልኝ? አዎ ቦስ። እና ምን እየጠበክ ነው? አምጣ ቶሎ። ጫማውን ተሰረኩኝ። ምን ማለት ነው አንተ ከካ? አንተ ጃ ሌባ የሌባ ልጅ በ5 ደቂቃ ጫሜን ካላመጣ አይደል ነው ማጠፋልህ። ይሄ ውሻ ቆሻሻ ምንስ ባደርገው? ብታውቅ እኮ ለራሱ ጸድቶ ያንተን ቆሻሻ የሚያጸዳው ሰው ነው። እሺ ዝም በይ እባክሽ። አንቺ ሚስቱ ተባባሪ ነሽ። ጫሜን ከደበቃችሁበት አውርታችሁ ስጡ ነው። ካልሆነ ግን ምን አታ ተረጋግታ ታውራትም እንዴ? ሴት ልጅ አይደለች? እናንተ ወንዱን ላውራካ እስኪ ትንሽ ሰከን በል። ጉልበትህን በደካሞችና ደፋ ቀና ብለው በሚሰሩት ላይ አታሳይ። እሺ ይቅርታ አጥፍቻለሁ። ይቅርታው ለኔ ሳይሆን ለበደልካቸው ሰዎች ነው የሚገባው። ያቺው የክላሳችንን ልጅ አንተ እዚህ ተግማማና ከኛ ጋር መንበር ላይ ቁጭራ የምትማረው እዚህ እየለቃቀምክ ነው ለካ ከኛ ጋር የምትማረው። ምን ቢርቅ ሰው ቢሸሽ ከጎኔ ጉለትን ያገነነ አንቺ ምንድነው ቆመሽ የምታዩ? ያው ይሄን ቆሻሻ እያየችው ይሆናላ። ለእናንተ ዛሬ የሚታያችሁ የሰው እግር ስር ወርዶ መስራቱ ነው። ለኔ ግን የሚታየኝ ለስራው ያለው ክብር ነው። እሺ የሰው እግር ስር ወርዶ መስራት ነው ክብር? እንደሱስ ከምሰራ ብለምን ይሻለኛል። እሺ ኑ ክብር ምን እንደሆነ ላሳያችሁ። ሙባ ናጽዳልኝ። ስራ እኮ ነው ትንቀዋለን። እንደውም በተቃራኒ ለስራዬ ክብር ያለኝ ሰው ነኝ። እሺ ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ። ለማንኛውም ክብር ማለት ይሄ ነው። እሺ ምን ነው እግሪን ከፍትላለሁ አለች እንዴ? በጣም ተቆረቆርክላት። መቀመጫሽ ሂድ ከዚህ ልከስከስ። ድፍን 3 ዓመት ሆነን እኮ እናንተ ክላስ ከጨረስን አይገርም? አዎ በእናትሽ አንድ ቀን ፈታ ሳንልበት በጣም ያሳዝናል። የሚያሳዝነውማ እድሜያችን ሳንሰራበት ካለፈን። አቦ ተውና አንተ ደግሞ ፈታ እንበል። ወዲን ቤቱ አስተናጋጅ የለውም እንዴ? አስተናጋጅ አቤት መጣው። አቤት ምንድነው ስትጠሪ አሰብም እንዴ? ደንቆሮ ሳራ ምን እየሆንሽ ነው? ለአፊሽ ለከት ይኑርሽ እንጂ ሙባተውኝ
ስላልሰማውኝ ነው ይቅርታ። እሺ ምን ላምጣላችሁ? ለኔ ጠቆር ያለ ቡና አምጪልኝ። ለኔ እማ ውሃ አምጪልኝ። እሺ ቀዝቃዛ ይሁን፣ እንደውም ከውጭ አድርጊው። ላንተስ? ለኔ ኮካ። እሺ ተሰሚያለሽ? አንቺንም እሷንም አንድ የሚያረጋችሁ ማንነት የሚባል ነገር አለ። ሰውን በማንነቱ ብቻ ማክበር አለብሽ። የጊዜ ጉዳይ ነው እንጂ እሷ እዚህ አትቀርም። ምን ነው እግሪን ከፍትላለሁ አለች እንዴ? በጣም ተቆረቆርክላት። ነይ ቅጂው እንጂ ዋው አያችኋታ? እቺን ቆሻሻ ተጨማልቃ። አይ ስታስጠላ። ወይኔ እናት መቀመጫሽ። ሂድ ከዚህ ልከስከስ። አታፍርም እንዴ? ደረገመችው። ወይኔ አረ ማንዲ ለብስሽኝ። ወይኔ ጉዴ! ዛሬ እንዴት ያለቀኑ መጣ። ምን ይሻለኛል? ወይኔ ጉዴ! አትረበሽ። ይሄ ታጥበሽ ነው፣ ችግር የለውም። ይሄ እኮ ተፈጥሮ ነው፣ የሚያሳፍር ነገር የለውም። እሺ ስለመጣው በጣም ይቅርታ። እሺ ችግር የለም። ይሄ ታጥበሽ ነው። አጉል ጻዲቅ መሆን ይሄ ነው ትርፉ። ቆይ እናንተ ምንድነው የምትባሉት? ማለት በቃ ሰውን እንኳን መርዳት ካልቻላችሁ በአፋችሁ ዝም በሉበት። ሄሎ ወንድሜ፣ ዛሬ ከፍቅረኛዬ ጋር ሲኒማ መግባት ፈልጌ የት እንደሚገኝ አጣው። የት ነው የሚገኘው? ምን ችግር አለው ታዲያ? ወደ ኢንፎ ፕላስ ደውላ። እሺ በምን ላገኛቸው እችላለሁ? 6781 ላይ ከነሱ መረጃ ማግኘት እችላለሁ ማለት ነው? ምን እሱ ብቻ፣ የተለያዩ መረጃዎችንም ከነሱ ልታገኝ ትችላለህ። እሺ አመሰግናለሁ። እሺ ሰፈሩም ግራ ገባኝ። የትኛው ይሁን ቤቱ? ቆይ እስቲ ልደውልለት። ጫቦቺ ሴትዮ ምን ሆኖ ነው ስልኩን የዘጋብኝ ልጄ? እንዴ ስልኪስ አይተሽዋል እንዴ? አው እዚህ ጋር ነው። ልስጥህ? በቃ ፍቅር ጥላኝ ልትሄድ ነው? ታውቂ የለ የሥራ ጉዳይ እንደሆነ። እሺ በቃ ከሳምንት በላይ እንዳትቆይ። ኧረ አልቆይም። በዛ ላይ ደግሞ እናቴም ልትመጣ ትችላለች። እናትህ? እሺ በቃ እሺ በይ ደህና ሁኚ። እናቴ ደሞ አያፍርም? ትምጣ፣ ደህና አድርግቼ እንከባከብልሃለሁ። ይሄኛው ነው? አይ ቆይ ይሄ መሆን አለበት። ማን ነው? አቤት። ውይ የኔ ልጅ የባልሽ እናት እኮ ነኝ። ረሳሽኝ እንዴ? አረ ምን ፈልገሽ መጣሽ? አቤት። ማን ነው? አቦ እስካሁን አልጨረስክም እንዴ? ና ጨምረልኝ እንጂ ጨርሻለሁ። አይ ስለናፈቃችሁ ላችሁ መጥቼ እኮ ነው። እሱ እንደሆነ የለ እኔና ይሽኝ አይደል? ይሄው በቃ ሂጂ። ምን ነው ልጄ? ይሄ እኮ የልጄ ቤት ነው። ምን ልጆቼ እንት ያለሽ? ይሄኔ ብር ፈልገሽ ነው የመጣሽው። እኔ እንደውም ከ5 ሳንቲም አልሰጥሽም። አሁን ሂጂ ከበሬ ላይ። አንዴ እንኳን ደውይለትና ላግኘውሽ። እሺ አሁን አፍጥነው። ይሄው ስልኩን አያነሳም። በቃ ሂጂ አሁን። እሺ አሁን የንግድ ፍቃዱን ጉዳይ እንዴት ልናደርግ ነው? በዛ ላይ መረጃውን ከየት እንደምናገኝ ምንም ኢንፎ የለንም። በቃ ወደ ኢንፎ ደውላ 6781 ላይ ከነሱ መረጃው ማግኘት እንችላለን። አዎ ማንኛውም መረጃ እነሱ ጋር ታገኛለህ። ስለ መንግስትም ሆነ ስለ ማንኛውም ጉዳይ መረጃዎች ከነሱ ታገኛለህ። ኢንፎ ፕላስ ደውላቸው በቃ። አቦቺ ሴትዮ ሄሎ
ስማ አንተ እናት እዚህ ቤት ድርሽ እንዳትል ነግሬህ አለበት። ምንድነው ፍቅር? እናቴ መጣች እንዴ? አው እዚህ ያስጨንቁኝ ነው። ልታይም ብቻ እኮ ነው የመጣችው ፍቅር። ትሰማለህ? እናት እዚህ ቤት ትገባለች አለም እኔ ከዚህ ቤት እወጣልሃለሁ። አረ ፍቅር አንቺ ብቻ እዛው ሁኚ። እናቴ ወደ መጣችበት ተመልሳ ትሄድ። እሺ በቃ ያው መምረጥ ያለብህን ይመረጥከው። ወይኔ ልጆቼ ምን በበደላቸው ምን ባረጋቸው ነው እንደዚህ የሚያረጉኝ? አይዳይ በጣም ታሳፍራለሽ። እናትህ እኮ ናት አሳድጋ እዚህ ያደረሰች። እንዴት እንደዚህ ታደርጋለህ? አዎ እሱማ ግን የሚባል ነገር የለም። እሺ እንዴት ለምትመጣ ሴት ብለህ ማትመለሰውን እናትህን እንዳታጣሽ። እናቴ መጣው እዚሁ ጠብቀኝ። እናቴ እኔን እናቴ በእኔ ምክንያት ጎዳና ወጣሽ። በጣም ይቅርታሽ እናቴ። ምን ነው እዚህ በር ላይ አንገባም? ኑ እንግባ ወደ ቤት። የምን ቤት ነው? እኔ ቤት የለኝም። እዚሁ ጋር ነው የምቀመጠው። እናቴ እኔ ቤት ሁሌም ላንቺ ክፍት ነው። ነይ ትንሽ። ተባረክ ልጄ። አውቃለሁ እኮ አውጥተህ እንደማትጥል። ሂጂ ብዬሻል ነበር እንዴ? ለምን መጣሽ? ዞር በይ ወደዛ። ምንድነው ፍቅር? ምን እያረክ ነው? እንኪ ኮተትሽን ውጪ። ምንድነው? ምን ተፈጠረ? ውጪ ልኝ አልኩሽ አንዴ። ሂጂ ውጪ ልኝ ከቤት። ኡፍ ምን ተፈጠረ? ምንድነው? ሂጂ ከዚህ ሂጂ። ምን ትመስላለች? ነይ እናቴ ነይ። ሂጂ ከዚህ አሮጊት። እንዴ ዱርዬዎቹ ምን ነው ልጆቼ? እናታችሁ አይደለም እንደግፉ። ምንም ቢሉን አንፈራቸውም። እሺ ምንድነው? ማን ናቸው? ለምንድነው የምትፈራቸው? ዝም ብለን ያሉንን እናደርጋለን። እሺ ኑ እናንተ። አቤት። ሂዳተ አራቸውን ቢግን ይደብራሉ። አትሄድም እንዴ የሴት ልጅ? አረ ይደብራሉ። ልምታቸው እንዴ እጂ በድንጋይ ግን በኋላ የሚወጡን ይሳቡ። ምንድነው? መሄድ ከፈለግሽ ደንሺ። ከደነስኩ ትለቁኛላችሁ? ከበባችሁኝ እኮ። ቁጭ በል። ኑ ምድረፋሮች ወንድነታችሁን በዚህ አይደለም የምትለኩት። ቁጭ በሉ። ለኔ ተውት፣ እኔ ጨርሰዋለሁ። ወዴት ነው ልጄ? ታች ሰፈር እጂ በት ልበል። አረና ትንሽ አረፍ በል። ያንቺን ህልም ሳላሳካ ምንም ረፍት የለኝም። ይቅና ልጄ በልጅ። እሺማ ማን ነው መጣው? ማዘሯ የደንቧን ውረጅ እስቲ። ሳምንት መቼው አሁን አልሰጠኋቸውም እንዴ? አሁን አንቺ ተባልሽ አይደለ? አምጫ። ሌላ ነገር አንፈልግም እኛ። አታወሪኝም? አልነግርሽ እኮ መጣልኝ እኮ። ምንድነው? በቃ ያለኝ ይሄ ነው። ምንድነው? ይሄ ብር ነው እንዴ? ምንድነው የምትጨማለቀው? ያለኝን አይደል እንዴ የሰጠውክ? ዛሬ ፈታ ታረገኛለህ። እሺ ግን መጀመሪያ ለእናቴ አረቢያ መጅሊስ መግዛት አለብኝ። ያሳስባል ታዲያ? ከውብ አረቢያን መጅሊስ እንገዛለን። በዛ ላይ ቆንጆ ኳሊቲ እቃ አላቸው። የት ነው ቦታቸው? ሎኬሽናቸውም ደግሞ ቤቴል አፍናር ታወር ፊት ለፊት ወመጅሊስ ያለበት። በቃ እሺ ሄጂ ሰርፕራይዝ ላርጋት። ሂጂ ከዚህ አሮጊት። እንዴ ዱርዬዎቹ በእናቴ ማቀልድ አላውቅም።
ምን ነው ልጆቼ እናታችሁ አይደለም እንደ ግፍም አይሆንም እንዴ? ምን ነው ይሄን አልተዳፈራችሁ?